ያልከው ነው አይቀርም አምትነግራት ኮፍያ ደግሞ እንደኔ ያታርጋዙ ሲጀመር አውልቀው ወንድነትህን እሷ ላይ ነው እንዴ ምንም ሰው እንደሌላት ነው እንዴ የምታስበው? በሩ እሷ ነች እንዴ ዳንተ በር ብሎኝ እሷ ነው ያወራል እንዴ? እዚህ የከፋ እርምጃ ከመወስድብህ አማንና ፍቅር ፊት እንሄዳለን እውነታውን ታስረዳችሁ። አልቀመጥም አንተ ብትቀመጥ ይሻላል። የምትነሳ ከሆነ ተነስና ከአንተ ጋር ብዙ ማውራትም መነጋገርም አለ። እያየኸኝ ነው። ተነስና ብዙ አታወራ። አሁን አንተ ሊሰማ አይደለም የምትለው አንተ ነው መስማት ያለብህ። ምንድን ነው? ተነስና አዋራኝ። ችግር የለም እሱን አብረን እናየዋለን። ኖ እንደዚህ ልለማመጥ ምናምን ነገር አይደለም። ከአንተ ጋር ብዙ ወሬ አልፈልግም። ምን ማለት ነው? ምንድን ነው? ዛሬ ደግሞ ባለፈው ያንን ይዘሽ መጣሽ። አንተ የወንድነት ሽፋንህን እኮ በዚህ መልኩ መጠቀም ሰው እንደሌላት ነው የምታስበው። የወንድነት እንትን አይደለም። የቤት ይዛ እየመጣች ሁልጊዜ እንትን ትለኝ ምንድን ነው? ብዙ አታውራ። በመጀመሪያ ደረጃ ያለውን ነገር አሁን ለማመጥ ኦር ምናምን ነገር አይደለም። ያለውን ነገር ለኔ እውነቱን ንገረኝ። ስሜ ባለፈው ያን አንተ አትንከራ እኔ ነው ያለው ማሽ ልቀቀኝ። እሺ እነግርሃለሁ። ያለውን ነገር ንገረው። ስማኝ ብራስ ይልታክ ያለውን ነገር እኔ ነው እነግርሃለሁ። ፍቅር አልወደደልህም፣ ክብር አልወደደልህም። እሺ ነው እሺ እነግርሃለሁ። አንተ ወንድነትህን እሷ ላይ ነው እንዴ ምንም ሰው እንደሌላት ነው እንዴ የምታስበው? ምንድን ነው እንድነግርሽ የፈለግሽው? እውነታውን ነው የምታውቀው። ምንድን ነው እውነት? እንደ ልጅ አትጮት። ይሄ የልጅ ጨዋታ አይደለም። ባለፈው አመትሽ እዛ አስደበደብሽኝ። ዛሬ ማንም አልደበደበ። አሁን ያለው እውነታውን ብቻ ንገረኝ እኮ። ምንድን ነው እየሰማኸኝ ነው አይደል? እሺ እውነታውን ብቻ ንገረኝ። ሌላ ነገር እንዳትናገር ከሷ ጋር። እውነታውን ብቻ ንገረኝ። አሁን ንገረኝ። እውነታውን ንገረኝ። እየሰማኸኝ ነው? እሺ እሺ ኮንሷት ንገረኝ። ምንድን ነው? ልቀቀውና ያው ምንድን ነው እንደነገርሽ የፈለግሽው? የምታውቀውን እውነት ምንድን ነው አትበላ። ያወቅ ለምንድን ነው የምትለው? አስደበደብሽኝ ምናምን ነገር እንዳትል። አንተ የሚያደርገውን ታውቃለህ። መደብደብን ተወውና እውነቱን አውራ እኮ። ምንድን ነው የምትፈልገው? እውነቱን እኔ አንተ ጋር እንደዛ የሆንኩበትን አንተ ቤት ድረስ የሚያስመጣኝ ምንም ሌላ የተለየ ነገር ኖሮ አይደለም። ታውቃለህ እሱን። አንተና ፍቅር የምታውቁትን እውነት ነገር ምን ማለት ነው? ምንድን ነው? ቆይ አንተ ምንድን ነው? እስኪ ንገረኝ። ሚስትህ አይደለም። ሚስትህ አይደለም። ሚስትህ ነው። አንድ ቀን እንኳን የምታውቃት ሴት አይደለም። ፍቅረኛ ነው የምትይው እኮ ማለት ነው። እኔ አላውቅም። ፍቅረኛዬ ነው እሱ። አንተ ግን አይደለም። ታውቃለህ? አላውቅም። ምንድን ነው? ምን ማለት ነው? ምንድን ነው የምትፈልገው? አንተ የምታውቀው ነገር ምንድን ነው የማትናገረው? ለሰው እኔ ለማስታወቅ እኔማ ብቻዬን ስመጣ አይተሃል ያደረከኝን ነገር። ፈልገሽው ምርጫ ሳጥተኸኝ ነው። አሁን ያለውን ነገር እውነት ነው ትነግረኛለህ? ሳትነግረኝ አንቺ እንዳታወሪ ዝም በይው። ያለውን ነገር እውነት ነው። ከእሷ ጋር ያላችሁ ግንኙነት ምንድን ነው? ፍቅረኛ የምትለው ሰው ማን ነው? እውነታውን አፍረጥርጠህ አውራ። ከጀርባም ሰው ካለ የሚያዝህ ንገረኝ። እየሰማኸኝ ማለት አንተ ለጥላለህ። ቶሎ በል። ኮፍያን ደግሞ እንደኔ ያታር ጋዙ ሲጀመር አውልቀው። ለዚህ አቅሜ ነው። አንተ ጉልበት ኃይለኝነት ሴት ላይ ነው። እኔ ላይ ነበር እንደዛ አክት ስታደርጊ ነበር። እና አሁን በአንተ ቦታ እኔ ነኝ ያለው። ነግርሻለሁ እኮ ንገረው። ምን ነው ነገር
ያልከው ነው አይደለም የምትነግራት ብራዘር እንዲ አቺ ምንድነው ያልከው ነው አይደለም አሁን አብራራልኝ አሁንም በቀደም አሁን ስላስደበደበች በቀደም ስላለፉት ምናምን አታወራ የምትጠይቅህን ነገር በስነ ስርዓት ብቻ አስረዳኝ እየሰማኝ ነው አቅሜ ነው አንተ እቺን ያህልክ እኔ ብቻዬን ስለመጣው ምናምን ነገር ቆይ አንቺ ዝም በይ አስረዳ ንገረኝ እውነታውን እኔ እውነታውን ነው የማውቀው ስነግርህ እሷ አይወደድ ጓደኛዬ ነበረች አልነበርኩም ጓደኛዬ አትበል እኔ አንተን አላውቅህም ስማኝ ካንተ ነግሬያለሁ ታውቃለህ የኔ ፍቅረኛ አማን ነው እሱ ደግሞ እኛም በመሀላችን ገብቶ ለመለየት የመጣ ሰው ነው አላውቀውም እሱን የምታውቀው ፍቅር ናት ይሄ ሁሉ ድራማ እየሰሩ ያሉት ሁለቱ ናቸው እኔ ይሄ ሁሉ ድራማ መስራት ምናምን ለምን እንዳስፈልገ አላውቅም ለምንድን ነው እውነቱን ማታ ይሄ አይደለም እውነታው ምንድነው እውነቱ አንተ እኔ እንደማላውቅ ያማን ፍቅረኛ እንደሆነ እውነቱ እኔ ያለኝ ስሜት ትክክለኛው ለአማን እንጂ ለአንተ እንዳልሆነ ታውቃለህ አንቺ ሰው ትሽለይልሽ ታስፈራራ ወይኔ ይልክ ሰው ምናምን አትበል ብቻዬን መጥቼ ላናግርህ ስሞክር እንደዛ ክብሬን አዋርደኸዋል ክብሬን ለምርጫ ሰጥቶሽ የሚበልጠውን አንቺ መረጥሽ የመረጥኩት ፈልጌ እንዳልሆነ ታውቃለህ እውነታውን እንድትናገር ስለፈለኩ ነው እንደዛ ያደረኩት አሁንም ቢሆን ሄዳ እንድትናገር እፈልጋለሁ አይገባህም እንዴ ምንድነው አንተ ቆይ ችግር ምንድነው ታገኘው ከኔ ጥቅም ምንድነው ምን ያህል እሺ ወልሽ ቤት እየመጣሽ እኮ ያልሻለሽ ምን ያህል ነው ፈልገው ንገረኝ ምን ያህል ከፈለች እኔ ልክፈል ችግር የለም እውነታውን ተናገር ነው ይሄን ያህል አንተ ይሄን ያህል የሰው ህይወት መበጠጥ ምኑን ያስደሰታል ስለምን አይነት ክፍያ ነው የምታወሪው አንተ እሷ አንተን መከለሽ የለባትም ተከፈለችህ ንገረን ስማኝ ይኸውልህ ከዚህ ብዙ ያደረከውን ነገር ነግራኛለች ምንም የማያውቀው ነገር የለም ንገረው እሱን እዚሁ የከፋ እርምጃ ከምወስድብህ አማንና ፍቅር ፊት እንሄዳለን እውነታውን ታስረዳቸዋለሽ እየሰማኝ ነው እንዳውም በትዕግስት አላናግርህም እሺ ብራዘር ሰምተኛል አየህ ይሄ ነው አቅምክ ይሄ ገና መጀመሪያው ነው እሺ ናረካው ነገር ከዚህ በላይ የሚገርም ና ሌላ ቶሎ በል ቋንሽ አንተ የቤት ልጅ ከፈተ ወለፈራ ቻው እኔ ላይ ጉንታ ያለሽ በሩ እሷ ነች እንዴ ዳንተ በር ብሎኝ እሷ ነው ያወራል እንዴ ምን የማይገባው ሰው እኮ ነው ያያው ዘጋውና ብትዝጋ ይሄ ነው የሚገባው በትክክል እንደ ትልቅ ሰው ላወራ መጣ አንተ ግን አያ አንተ ቆይ እሺ ንገረኝ ምንድነው የምትፈልገው እኔ ከዚህ በላይ ምን ላድርግልህ ለምንድን ነው አንተ እውነታውን የማትናገረው ለመንኩህ ምንድነው የምትፈልገው ከዚህ በላይ ምን ላድርግ ስሚ አንቺ ወንድ ይዘሽ መጣሽ እኔ በእናትህ የምታውቀውን እውነታ ለእህቴ አስረዳት በቃ እሱ ነው የምፈልገው ነው ምንም ሌላ አማርኛ አልፈልግም እነግርሻለሁ ግን ታውቂያለሽ እንደዚህ በማሰቃየቴ ደስ ምኑ ነው ደስ ያለ ህይወቴ ስላመሰቃቀልክ እኔ ስላዋረድከኝ አመሰቃቀልከው እንጂ ከዚህ በላይ ምን ቀረ ተይው እሱን እውነታው መጨረሻ ላይ ይረጋጋል እሱን ከኔ ጋር ችግር የለም አንቺ ታረጋጊ እኔ እውነታውን ብቻ ነው ማወቅ የምፈልገው እና የምወስድህ ቦታ ላይ እውነታውን ብቻ ይናገር አንቺ ታረጋጊ ብዙ ነግርሻለሁ ይናገራል ችግር የለም እሺ ተናገር አሁን አስረዳኝ እውነታውን እስኪ እሺ እነግርሃለሁ እሺ ትንሽ ተጋበል ይጨነቀኝ ነው እንዴ አጥተው ምናምን ያላው እሱን አልጠየቅንም መልስን እየጠበቅን ነው ስለዚህ መልስልን እኔ እኮ እንደዛ አይደለም የምትሆንሽ ታውቂያለሽ እውነታው ያው ምንድን ነው ሰዓት የምትገለው ለምንድን ነው የማትናገረው ይኸውልህ እየሰማኸኝ ነው እኔ እህቴን ያደረካት ነገር ነግራኝ አንተን ለማግኘት ብዙ 100 ኪሎ ሜትሮችን አቋርጬ የመጣሁት ብቻዋን ናት ምናምን ብለህ ነበር ግን ሰው አለኝ ስማኝ እውነታውን እንዳሉን ኩላሳ ይፈልጋል እውነታውን ሁለታችሁ ተስማሙና ፍቅርና አማን ባሉበት እውነታውን ሄደህ ታፈርጠዋለህ ነግራታለሁ የካልሆነ ግን ተመልሼ መምጣት ያውንም አይቀርም እሱን ማመን አለበት እሺ ብራዘር እሺ ቀጣይ ስመጣ ግን እንደዚህ አይደለም እማወራ ገባህ ኧረ ምንድን ነው እሺ ልቀቀኝ አንቺ እቤት የመጥተሽ አንቺ እንደዚህ
ምንም አላደረገም። ይኸውልህ ቀጣይ እውነታውን ሳትናገር ብትነግረኝ ፊትህን ወደኋላ ነው የማዞረው። በአንድ ቦክስ ሰማኝ። እሺ አልኩህ ብለህ ተስማምቷል። አንቺ ተረጋጊና ሂዱና እውነታውን ያስረዳቸዋል። ተስማምተዋል። ከአሁን በኋላ እሱ የሚመጣው ማለት ነው ቃልን የማጠብቅ ከሆነ ነው። አሁንም የመጣው ለእኔ ብሎ ነው። ምን ያህል ጊዜ ርቆ እንደነበረ እኔ ነው የማውቀው። ገባሃል? በስትክክል አዋራ ሰው በንቀት አታዋራኝ። ና በቃ ሂድ። እሺ ቤቴ እኔ ልብስ መቀየር እፈልጋለሁ። ና ልብስ ልቀይር። ልብስ መቀየረው ለመናገር እኮ ነው። ያሟል እንዳይምሮ ተንበርከክ ነው። ተንበርከክ በረበት ተንበርከክ። በቃ ሻፋር እንዴ ኃይል መጠቀም አለብን። ጉልበት ምናምን ነገር ካንድ ልብስ ቀይረና ምን አይነት ህፃን አንቺ ጠባሽ አንቺ ከምን አይነት ሰው ጋር ነው? ከምን አይነት ህፃን ሰው ጋር ነው? ምን ይመጣል? ይተመጣል። እኔ እኮ ሰርቻለሁ እራሱ የለውም እኮ